እስቲ ይህንን ቪዲዮ ተከታትለን እንመለስ። ሳደቡ ሰዎች ሰክሬም አይደለም እዚህ ጋር ሻይ ነው የምጠጣው ጨርሻለሁ ማለት ነው። ስለዚህ ራሳቸው የሆነ ሰው ነው በነገራችን ላይ የሚሳደበው ማለት ነው። ውሸታ መረኔ ሰውን ጭንቅ ፈለጋችሁ አሳያችኋለሁ ማለት ነው። ኦኬ መልእክቴን አንድም ለቤቱ ባለቤት፣ ሁለት ደግሞ እዚህ ቤት ውስጥ እንደዚህ አይነት ድርጊት ውስጥ ለምትሳተፉ ሴቶች ነው መልእክቴ። ያው እንደተመለከታችሁት ነው እዚህ ጋር ይሄ በአንድ ቀን ውስጥ የተቀረጸ ቪዲዮ ነው። በአንድ ቀን ሪከርድ የተደረገ ነው። በተደጋጋሚ እዚህ ልጅ ቤት ውስጥ እንደዚህ አይነት ድርጊቶች ይደረጋሉ። ላትስ ኦፍ ሴቶች በቃ በጣም ብዙ ሴቶች ናቸው የሚሳተፉት። ያውም በፉክክር የሚገርማችሁ ነገር በጣም በሚገርም ፉክክር ነው ገብተው እዚህ በቃ ገብተው ለመደነስ እንደዚህ ለመሆን የማያደርጉት ጥረት የለም። እርስ በርሱ ላይ ይጠማመዳሉ። ሆነስትሊ በጣም በተደጋጋሚ ጊዜ የተመለከትኩትና ታዝቤ ነው ይሄን ለመጨረሻ ጊዜ ለመስራት የወሰንኩት። እና ምንድነው ላንተ ማለት የምፈልገው እውነት እነዚህ ሴቶች እህት ብትሆን እናት ብትሆን እንደዚህ ታደርጋለህ? አክቹአሊ አንተ እኔ አሁን እንደኔ እይታ እናትና እህትህ እንኳን ቢሆኑ አትመለስም ወደ ኋላ ይሄን ከማድረግ የተሻለ ነገር ካገኘ ማለት። ተመልከቱ አሁን እንግዲህ 1K 2K ከዛ ለማያልፍ ለትናንሽ ለሚለቃቀም ጊፍት ተብሎ ነው እንደዚህ አይነት ስራ የሚሰራው። እሱም እነሱም ለእንደዚህ አይነት ለማይረባ ጊፍት ብለ ሴቶቹን እያመጣ እንደዚህ እያበሻቀጥካቸው ማንነታቸውን እንዲስቱ ክብራቸውን አጥተው ትልልቅ ሴቶች ናቸው። ምናልባት ልጅ ያላቸው ይኖራሉ፣ ፍቅረኛ ያላቸው፣ ቤተሰብ ቤት አገር ቤት ያላቸው፣ ሰው ሀገር ሰርተው ህይወታቸውን ሊቀይሩ የመጡ ናቸው። እንግዲህ እንደዚህ የምታደርጋቸው ነገ ደግሞ አንተ በዚህ ደረጃ ዛሬ ላይቭ ላይ ቁጭ ብለህ በዚህ ደረጃ እንደሰራ ሰው የነገ ሀገር ትሸጣለህ። እንደ አንተ አይነቶች እኮ ነው ሰውን አስማምተው የሚሸጡት። አንተ እድሉን ካገኘ በእርግጠኝነት የሰው ኩላሊት አሳልፈህ ትሰጣለህ፣ ሰውን ትሸጣለህ። ግልጽ ነው። እናትና እህት አትራራም ነው የምልህ። እንደዚህ ያደረክ ልጅ ለምን በተደጋጋሚ አይቻለሁ እንዴት እንደምታደርጋቸው ሴቶቹ። አውልቂው ገብታችሁ ማየት ትችላላችሁ። የልጁን እንትን አስቀምጥላችኋል። አውልቂው ይላል፣ እንደዚህ አድርገው ይላል፣ ቀይሪው ልብሱን በቃ ያበሻቅታችኋል። ስለዚህ ቢግ ሼም በእውነት በጣም ቃላት የለኝም ላንተ ለመናገር። ልቦና ካለህ በጊዜ ተመለስ። ከእንደዚህ አይነት ነገር በጣም መጥፎ ነገር ነው። ለሴቶቹ ማስተላለፍ የምፈልገው ምን ነክቷችሁ ነው? እኔ የመጀመሪያ ቀን ገብቼ ስመለከት እውነት ኢትዮጵያዊ ናቸው ብዬ ደነገጥኩ። በቃ በጣም ነው የደነገጥኩት። ምክንያቱም ኢትዮጵያውያን በዚህ ሌቭል ይወርዳሉ ብዬ አስቤ አላቅም። አንደኛ። ሁለተኛ ከእናንተ የታዘብኩት ነገር ምን ያህል በስነ ልቦና እንደወረዳችሁ ምን ያህል እንደዘቀጣችሁ የታየ። ሴት ልጅ የፈለገ ጎልድ ዲገር እንኳን ብትሆን ለገንዘብ ሟች ብትሆን የጥቅም ሴት ብትሆን እንኳን መኪና የመኪና ቁልፍ አንስቶ እንኳን ቢሰጣት ገደብ አላት። የዚህን ያህል ወርዳ ለዛ ወንድ ማንነቷን አትሰጥም። የዚህን ያህል እንደፈለገ ሊያረጋት አይችልም። ገደብ አላት። እውነቴን ነው የምላችሁ። ጎልድ ዲገር የተባለች ሴት እንኳን ሊሚት አላት የራሱ።
ጥቅመኛ የተባለች ሴት እንኳን ሊሚት አላት። እናንተ ለዚህ ለማይረባ ጊፍት ለተለቃቀመ ቅራቅምቦ ጊፍት ብላችሁ አውልቂው ሲላት ታውልቃለች። እምብርትሽን አሳይ ሲላት በተደጋጋሚ ያየሁትን ነው የምነግራችሁ። ገብታችሁ ማየት ትችላላችሁ። ደረትሽን ቲሸርትሽን ከፍ አድርጉ እያለ ጡታቸውን ጠርዝ እስኪታይ ድረስ ካልሆነ በቃ እንትን ይላቸዋል፣ አያስገባቸውም። ሌላ ጊዜ ፉክክር ነው ደግሞ ሴቶቹ ቀላል ይፎካከራሉ። በቃ የሆነ የቁንጅና ውድድር ዓለም አቀፍ የቁንጅና ውድድር ውስጥ ለመሳተፍ የሚደረግ ሩጫ ነው እና ይሄ ዝና ማግኛ አይደለም። ሰው ሀገር ሄዳችሁት ያው አረብ ሀገር ምሰሩ ሴቶች እንደሆናችሁ ያው አይኖት እና የሄዳችሁት ገንዘብ ለማግኘት ህይወታችሁን ለመቀየር ነው፣ ፕሮፐር በሆነ መልኩ ማለት ነው። ይሄ ደግሞ ህይወታችሁን የሚቀይር ነገር አለ። ህይወታችሁን የሚቀይር ነገር እንኳን ቢሆን በዚህ ልክ በማይረባ በእንደዚህ አይነት ቅራቅምቦ አንድ ልጅ እንደዚህ መርመጥመጥ አይገባችሁ እና የሄዳችሁበትን አላማ አትርሱ። ራሳችሁን ቀይ ነገ ይቆጫችኋል። የተወሰነ አብዛኞቻችሁ እኮ ልጆች ያላችሁ አላችሁ። ልጃችሁ አሁን ብታየው ይሄንን ሴትም ወንድቱም ልጆቻችሁ የሚያዩት ምንድነው የሚሰማቸው? እስቲ ምንድነው ለታሪክ የምታስቀምጡት? ሌላስ ዓለም ላይ የእኛን የኢትዮጵያውያን ኢሜጅ ምን ያህል አውርዳችሁ እንደምታሳዩ ተመልከቱ። ዛሬ ላይ መስላችሁ ይችላል። ምናልባት እቺ ጊፍት ምናምን ደግሞ ፎካከራላችሁ እርስ በርስ ቢግ ሼም። ነገ ይቆጫችኋል። ለእውነት ወደ ራሳችሁ ስትመለሱ አይምሯችሁ ወደ ራሱ ሲመለስ ይቆጫችኋል። ምን አድርጌ ነበር? ይሄ ደግሞ አይጠፋም። ቲክቶክ ላይ አንዱ ሪከርድ አድርጎ ያስቀምጠዋል። ቲክቶክ ላይ የሚለቀቁ ነገሮች አይጠፉም። የሆነ ቦታ ታገኟቸዋላችሁ። ስለዚህ ባካችሁ ልቦና ይስጣችሁ። እዛ ውስጥ ገብታችሁ የምትመለከቱ በመጨረሻ ማስተላለፍ የምፈልገው እዛ ውስጥ የምትከታተሉ ሰዎች ኮመንት የምትሰጡት አውልቀው ምናምን እያላችሁ ደግሞ ከስር ምጽፉ ደግሞ እህት እዛ ጋር ወጣ እንደዛ ስትሆን ብታያት እውነት ያንን ኮመንት ጽፋለች። እህትሽ ብትሆን እንደዛ አይነት እዛ ጋር የምትሰራው ኮመንት ጽፋለች። አብዛኛው ወንዶችን ነው የሚመለከተው እና አስቡበት። ከቻላችሁ እንደዚህ አይነት ሰዎችን ተረባርባችሁ ፔጃቸውን አዘቡ። ምንም አይጠቅምም እንደዚህ አይነት ሰው። ነገ እህትን አውጥቶ ነው እዚህ ጋር ያሰጣላል፣ እድሉ ቢመቻችለት ማለት ነው። ሶ ፕሊስ ቴክ ኬር። አመሰግናለሁ።